ሶ ገመና እኮ የትም አይዘራም። የራሴን ጥፋት ነግርሻለሁ። የሱን ደግሞ ልነግርሽ አልችልም። እኔ እኮ ሸሚዞኝ ነው እንጂ ለዚዙ ምንም አይነት ስሜት የለኝም። እና ታዲያ ለምን እስከዛ ድረስ አልነገርከንም? ጓደኛው አይደለሽ እንዴ? ምን ብሎ ይነግርሻል? አይ ቢሆንም እንደው በቃ መጣሁ። እሺ እንዴ አሁን አይደል እንዴ መጣሽው? የት ነው የምትሄጂው? አይ የረሳው ስራ ነበረብኝ። በቃ እዛ ልሂድ። እሺ እንዴ ሄሎ የት ነሽ? በቃ መጣሁ። እሺ አንቺ ጉደኛ ደግሞ ምንድነው የምሰማው? ደግሞ ምን ሰማሽ? እኔማ እንደ ጓደኛሽ የምትይኝ ይመስለኝ ነበር። ለካ አንቺ ግን አንቺ ቆይ ዛሬ ምን ሆነሽ ነው? ከዳግም ጋር በምን እንደተጣላችሁ ለምን አልነገርሽኝም? ሶ ገመና እኮ የትም አይዘራም። የራሴን ጥፋት ነግርሻለሁ። የሱን ደግሞ ልነግርሽ አልችልም። ድንቄም ገመና ማለት እሱ አንቺ እንደምታስቢለት ቢያስብ ጥሩ ነበር። ለማንኛውም እዛ የሚቀመጡበት ካፌ አለ። ከደረስሽባቸው ሂጂ እንዲይዙ ተነሽ። የኛ ገመና ሸፋኝ። አሁን ሄደሽ ጉድሽን ትሰሜለ። አይገርምም? ማንም እንደኔ የሚሆንላት ሰው የለም። ሲጀመር ለራሷ ጥቅም ነው እንጂ ማች የምናረግ ሰዎች አይደለም። እንዴ ዳግም የቀን ውሎ እንዳላይ ባይኔ እንዳልሰማነ እንዳላጣህ ነው ከሁሉ ርቄ